በስማማ ይባል ማለት ይቅርታ ደህና ዋላችሁ። እንግዲህ በቀደም ተደውሎ ሲነገረኝ የእናት ዋጋዋ ስንት ነው የሚለውን እንግዲህ እናት ለመሆን ፕሮቴስታንትም ኦርቶዶክስም ካቶሊክም ሙስሊምም ማነው ሂንዱይዝም ምንትይዝም ብዙ ነው ያን ሁሉ መሆን አይጠይቅም። ሰው መሆንና በሰው ክልል ውስጥ ደግሞ ሴት መሆን በሴትነት ክልል ውስጥ ደግሞ እናት መሆን ነውና ይሄ ከለተለት ማህበረሰባዊ ዝቅጠት እየደረሰብን ለመሆኑ ታውቁታላችሁ። ይሄን መቼም ልናብራራ አንችልም። እዚህ ሀገር ላይ ሃይማኖቶች ከጥንት የበለጠ ስብከት በስቷል። እንግዲህ በፕሮቴስታንቱ ብትሄዱ ፓስተሩ እንደንጉዳይ ፈልቶ ነው የሚያድረው። ተፈልቶ ሳይሆን ተወልዶ የሚያድር ነው የሚመስለኛል። ዝማሬው በዛው ልክ ነው። በእኛም ጋር ስትመጡ ሰባኪ እንዳሸን ነው የሚፈላው። እኔ ባለፈው እንደው ማን ነገር ተናገር ወላይታና ሲዳማ አንድ ችግር ተፈጠረና ሰዎች ተጨፋጨፉ ሲባል ያ ሁሉ እንዳሸን የፈለ የሲዳማና የወላይታ ፓስተር የትገባን ያልኩት አፈርኩኝ። እውነቱን ለመናገር እኔ ትግራይና አማራ እየተዋጉ ነው ይጣላሉ አንድ ጊዜ ሲባል ያ ሁሉ ቄስና መነኩሴ የትገብቶ ነው? ይሄ ክሽፈት ይባላል። አሁን የሚሳደበው ትውልድ ከኛ የመጣ ነው። እኛ የፈጠርነው ነው። እኛ የቀረጽነው ነው። የኛው ወላጅ ነው። የፓስተሩ ወላጅ የኡስታዙ ወላጅ ነው። የቄሱ ወላጅ ነው። ስለዚህ ኃላፊነቱን 100% እዚህ ሀገር ለሚነደው እሳት ለሚመጣው ማት ለሚመጣው መቅሰፍት ሁሉ እኔ በራሴ ኃላፊነት ወስዳለሁ። ከፓስተርና ከቄስ ጭንቅላት አይወርድም የመቅሰፍት። እውነቱን ነው በሐቅ መናገር። እናንተም ምናልባት አሁን ስገምት እኔ ፕሮቴስታንቶች ናችሁ መሰለኝ። ብዙ መረጃው አልነበረኝም የለኝም። እኔ መረጃም ጠይቄ ማለት ለምን እመጣለሁ? መጽሐፍ ምረቃት እንጂ እኔ ወንጌል ለመስበክ አልመጣሁም። እዚህ ሰውነት ነው ያገናኘን። በየቸርቻችሁ ደግሞ ሌላ ነገር ተላላችሁ እና ዙሮ እኔ አንደበቱ የታረመቱ ለምን መፍጠር አልቻልንም? እኔ በዚህ ጉዳይ እኔ በዋና ተጠያቂ የማደርገው አሁንም ከሃይማኖቶች ራስ አልወርድም። እኔ እዚህ ሀገር ለብልሽታችን ለመቆሸሻችን ምክንያቱም እስቲ ዩቲዩብ ውስጥ ቲክቶክ ውስጥ ግቡ። ዋና ተሳዳቢዎቹ እነማን ናቸው? የካህናቱ ናቸው፣ ፓስተሮቹ ናቸው። ከዚህም ከዚያም እነዛ ነው። ስለዚህ ይህን ወጣት የት እንውሰደው? ከየት ያምጣው? የተወረሻ አንደበት ከየት ያምጣ? የታጠበ ምላስ ከየት ያምጣ? ስለዚህ እውነቱን ለመናገር በተለይ ደግሞ እናት ስትሰደብ በጣም ያሳዝናል። እኔ እናቶቻችን እኔ እንደው ባለፈው አንድ ፕሮግራም ላይ አቅርቤ ነበር። እኔ የሰማዕታት ሐውልት እየተባለ በየቦታው የሚገተረውን ያህል የሰማዕታት እናቶች ሐውልት ቢቋቋም እላለሁ እኔ አንዳንድ ጊዜ። ምክንያቱም ብዙዎቹ የኢትዮጵያ እናቶች ከላውንቸር የከፋ ባል ተሸክመው ይኖሩ ናቸው። ከቦምብ የከፋ ባል፣ ከመትረየስ የከፋ ባል። ሰማዕታት ምንላቸው እኮ ጥይቱን የታገሱ ናቸው አይደል? ክላሹን የታገሱ ናቸው። ከክላሽ የከፋ ባል አላችሁ አይደል? ከላውንቸር የሚወነጨፍ እንደ ቦምብ የሚፈነዳ እንደ ፈንጅ የሚፈነዳ እንደ ታንክ የሚጨፈልቅ ይሄን ተቋቁሞ እናት የሆኑ ጀርባቸው ያልጎበጠ እውነቱን ለመናገር አንድ ትዳር ኢትዮጵያ ውስጥ 40 ዓመት ሞልቶታል ከተባለ ጥሩ ሚስት አለች ማለት ነው። ባልየው አይደለም። እኔ እውነቴን ነው። ጥሩ ሚስት አለች ማለት ነው። እኔ 40 ዓመት የሞላው 50 ዓመት የሞላው ኢትዮጵያ ትዳር አለ ከተባለ 50 ከሆነ 45ቱ የሴትየዋ ነው። 5ቱን መቼም ሰውየው የት እንጣለው? እውነቴን ነው የምላችሁ። ፍች እናቶች ፍችን ተጸይፈው የኖሩት ለምንድን ነው? ለ3 ለ4 ምክንያት ነው። አንደኛ እንዴት ፈት ይባላል ብለው ያፈራሉ። አሁን ዛሬ ለፍች እኮ የክርስትና ስም እኮ ሲንግል ማም የሚል የክርስትና ስም ወጥቶለት ማፈር ሁሉ ቀረ እኮ አይደለም። ሲንግል ማም ነው የሚባለው ዛሬ የክርስትና ስም ወጥቶለታል። ይገርማችኋል። የዘበኛው ጥበቃ ምናምን እንደሚባለው ሁሉ ድሮ ገልሙታለች ፈትናት ይባል ነበር። በጣም ከይቅርታ ጋራ የፈታችሁ እህቶች ልክ ናችሁ። እናንተ አስቸግሯችሁ ነው፣ ግን ለጊዜ እንድናገር ፍቀዱልኝ። ሲንግል ማም ተብሎ ፈት ላለመባል በትዳራቸው ቆያሉ እናቶቻችን። ሁለተኛ ልጆችን ሁለተኛ አባት እንዳያይብኝ የእንጀራ አባት እንዳያይብኝ ከሌላ ባል ወልጄ አባቶች የተለያየ ልጆች ሊኖሩኝ አይገባም ብለው እኮ እዛው እየነደዱ እየተገረፉ እየተሰቃዩ እየተንገበገቡ የኖሩ። እውነቱን ለመናገር ባልና ጀሪካ የሚምታታባቸው ሚስቶች አሉ አይደል? ጋን እየሸተተ እየመጣ ሲጋራ እየሸተተ እየመጣ እየቃመ እየመጣ ደሞዝ ለትም እየበተነ እየመጣ የወሮጭ ሲጠየቅ እርዳታ እንደተጠየቀ ሰው ተለማመጡኝ የሚል አባወራ አለ አይደል? ይሄን መቋቋም የሰማዕታት ሐውልት ያስፈልገው። እውነቱን ለመናገር ሁለተኛው ነው። ሶስተኛው የኢትዮጵያ ሕዝብ ፈሪሃ እግዚአብሔር ያለው ሕዝብ ነው። እውነቱ ጥንቁቅ ሕዝብ ነው።
ጨዋ ህዝብ ነው። እግዚአብሔርን የሚፈራ ህዝብ ነው። እኔ አሁን እውነቱን ለመናገር በሚዲያ ደጋግሜ ተናግረው ሰልችቷቸዋል ሰዎች። ሃይማኖቶች ይሄን እግዚአብሔርን ሲፈራ የነበረውን ህዝብ ዘላን፣ መረን፣ ተሳዳቢ፣ ጥላቻ የሚተፋ መርዝ የሚረጭ አንድነት የሚያፈርስ እኔ ባለፈው አንድ ፕሮቴስታንት ወዳጃችን እህቷ ፕሮቴስታንት ናትና ሞተች እና የርኩኝ እዛ ሲሄድ 95% ፕሮቴስታንቶች ናቸውና እንደው ሲሄድ እሳቸው ያስተምሩን አሉ ሲባል ሰማው። እኔው ተስፋዬ ለመለመ እውነቱን ለመናገር ገና ተስፋ አለን ማለት ነው። ገና የመቀራረብ ተስፋ አለን ማለት ነው። ምክንያቱም አያችሁ እዛው ቆሜ አስተማርኩኝ። ምን ብዬ ነው ያስተማርኩት? እኔ ወንጌል አላስተምራችሁም፣ ግን የአውሮፕላን ታሪክ ልንገራችሁ። አውሮፕላን ውስጥ 3 ክፍት ቦታ አለ። ቢዝነስ ክላስ አብዛኛው ሰው የሚሳፈርበት፣ ኢኮኖሚ ክላስ አብዛኛው ሰው የሚሳፈርበት፣ ጥቂት ሰዎች የሚሳፈሩበት ደግሞ ቢዝነስ ክላስ አለ። ከዛ ደግሞ ይሄ ፓይለቱ ያለበት አለ። ኢትዮጵያ አውሮፕላን ናት። ኢኮኖሚ ክላስ ማለት 90% የኢትዮጵያ ህዝብ የሚኖረው ኑሮ ነው። ቢዝነስ ክላስ ማለት እነንትና የሚኖሩት ኑሮ ነው። ታቆታላችሁ። ፓይለቱ ያለበት ደግሞ ታቆታላችሁ። 1 2 3 4 መሪዎቻችን የሚኖሩበት ሀገሪቱን የሚሾፍሯት የሚያበሯት መሪዎቹ ያሉበት ቦታ ደግሞ አሁን የአውሮፕላን በአጋጣሚ ቢከሰከስ የሚተርፍ አለ ወይ? ቢዝነስ ክላስ ያለው ይተርፋል? ሾፌሩ ፓይለቱ ይተርፋል? ኢኮኖሚ ክላስ ያለው ይተርፋል? ዜና ሲሰራ ምን ይባላል? ፓይለቱን ጨምሮ 300 ሰው አለቀ። ኢትዮጵያ ከተከሰከሰች ቢዝነስ ክላስ ብትወልም ትሞታለህ፣ ኢኮኖሚ ክላስ ብትሞት 4 ኪሎ አትተርፍም። ስለዚህ ያለን አማራጭ ፕሮቴስታንት ነህ ኦርቶዶክስ ነህ ምን ይብሎ ዝክንት ወዳ ጥለህ በሰውነት ሰንሰለት ተሳስረን አብረን መኖር ነው የሚያዋጣውና ስለ መጽሐፉኔ እና ዋጋው ስንት ነው? አይተመንም። መጽሐፍ ቅዱስ እንኳን የእናትን አይደለም የሰው ዋጋው አይተመንም። በክርስቶስ ደም ተገዝታችኋል፣ በወርቅና በብርሌም የተገዛችሁት በከበረው በደሙ በግኔ የተገዛችሁት ይላልና በጥቅሉ የሰው ዋጋው ውድ ነው። ሰው ውድ ነው። እኔ የኪሊማንጃሮን ተራራ የሚያክል ብርና አንድ የኔ ቢጤ ቢመዘኑ የኔ ቢጤው ሚዛን ያነሳል። ወርቁ ወርቅ ነው። በኔ ቢጤ ውስጥ ግን የክርስቶስ ደም አለ፣ የክርስቶስ ቁስል አለ፣ የክርስቶስ ችንካር አለ። ክርስቶስ ሲመጣ ወርቁ አይነሳም፣ ድሃው ይነሳል፣ የኔ ቢጤው ይነሳል፣ መንግስተ ሰማያት ይገባል፣ አዲስ መንግስት ይጠብቀዋል፣ ይነግሳል ከክርስቶስ ጋር። ዛሬ እናንተ ፊት የነሳችሁት አይን የነሳችሁት አስባችሁ ሰርግ የማትጠሩት ለቅሶ ቀረበላችሁ የማታሙት የኔ ቢጤ ድሃ ቀን ፀሐይ የጠበሰው ሌሊት ብርድ ያቆራመደው አጥንቱ የገጠጠ ደሙ የተመጠጠ ቆዳው የደረቀ ሰውነቱ የቆሸሸ ትኩረት የነሳ ነው። ያ ድሃ ክርስቶስ ሲመጣ ተነስቶ በሰማይ ይነግሳል። ወርቅና ብር አይነግስም። የናንተ ቤት አይነግስም። የናንተ ቪላ አይነግስም። የናንተ ውድ ወርቅ አይነግስም። ያ ዝክንትል ነውና ከነዝክንትላችሁ አትነሱም። ዝክንትላችን አራግፈን ንጹህ ሆነን የምንሰው። ይሄ ቤቱ ቆሻሻ ነው፣ ህንጻው ቆሻሻ ነው። ይሄ ክርስቶስ ሲመጣ ቆሻሻ ነው ሲጠረግ አንተና እኔን የምንነሳውና ጻፊው እግዚአብሔር ይስጥልን።